ሰላም ውድና የተከበራችሁ የኢትዮ ኤርላይንስ ተከታታዮች ሰኔ 6 2017 ዓ.ም በዕለቱ የተሰሙ አነጋጋሪ መረጃዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን እናሰማችሁ። በአማራ ክልል እየተካሄደ ያለው ጦርነት ከፍተኛ ሰብአዊና ቁሳዊ ጉዳትን እያደረሰ ዛሬም ቀጥሏል። የብልጽግናው መንግስት እስከ ሰኔ መጨረሻ የሚያደርገው ዘመቻ በማጠናቀቅ ክልሉን ለአድማ ብተናና ሚሊሻ ኃይሎች አስረክባለሁ ብሎ በያዘው ቅድ መሰረት የፋኖ ኃይሎች ይገኙባቸዋል በሚል ወደሚጠረጥራቸው አካባቢዎች ኃይሉን በመላክ ባደረገው ከባድ ውጊያ ከፍተኛ ኪሳራን እንዳስተናገደ ተሰምቷል። በክልሉ በሚገኝ ካምፕ ላይ በተፈጸመ ድንገተኛ ጥቃትም ከፍተኛ ወታደራዊ መሪዎች ህይወታቸው እንዳለፈ ተሰምቷል። ይህ በእንዲህ እንዳለ በክልሉ እየተደረገ ካለው ጦርነት ጋር ተያይዞ ከስምሪ ቀጠናቸው በመውጣት የሚጠፉ የመንግስት ኃይሎች ቁጥር አሁንም እየጨመረ እንደሆነ ተሰምቷል። ዝርዝሩን ይዘናል። በጠቅላይ ሚኒስትር አብይ ውሳኔ መሰረት በህዝብ ተወካዮች ምክር ቤት የቀረበው ሰነድ ከባድ ተቃውሞ ቀሰቀሰ። ለጤና ዘርፍ ጠቅላላ ብር 48 ቢሊዮን የተደገፈ ሲሆን ከዚህ ውስጥ ብር 31.7 ቢሊዮን ከመንግስት ግምጃ ቤት የተመደበ ነው። ከቀረበው የበጀት ረቂቅ ላይ የደሞዝ ማሻሻያን በተመለከተ የተገለጸ ጉዳይ ነው። ምናልባት 269 ቢሊዮን መጠባበቂያ ይላል። ይሄ ከ269 መጠባበቂያው የደሞዝ ጭማሪን የሚመለከት ጉዳይ አለ ወይ? በኢትዮጵያ የሚገኙ የሕክምና ባለሙያዎች ደሞዛችን ይሻሻልልን፣ እየራብን መስራት አልቻልንም፣ እርካታ የቤት ኪራይ ከፍልን ብለው የሥራ ማቆም አድማውን በቀጠሉበት ጊዜ የብልጽግናው መንግስት ዶክተሮችንና ህዝቡን በሚመለከት በፓርላማ ያሳለፈው ውሳኔ አስደንጋጭ ሆኗል። የኢትዮጵያ ጤና ባለሙያዎች ንቅናቄም የቀረበውን ሰነድ ጉድ ነው ሲል ገልጾ አስከፊ ጊዜ ላይ ነን፣ ፈጣሪ ድረስልን ሲል ያወጣው መግለጫ በህዝቡ ዘንድ መነጋገሪያ ሆኗል። ሌላኛው መረጃችን ነው። ጀነራሉና ፕሬዝዳንቱ ስልጣናቸውን እንዲያስረክቡ ውሳኔ እንደተላለፈባቸው ተገለጸ። ውሳኔው የተላለፈባቸው ደግሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ሲሆኑ ትዕዛዙን ያስተላለፈው ደግሞ እነ ዶክተር ደብረጽዮን በበላይነት የሚመሩት ህወሓት መሆኑ ተሰምቷል። ፕሬዝዳንቱ ጥያቄውን አስመልክቶ የሰጡት ምላሽ የህወሓት አመራሮችን እንዳስቆጣ የተገለጸ ሲሆን የህወሓት አመራሮችም እርምጃ እንወስዳለን ሲሉ ፕሬዝዳንቱ ላይ መዛታቸው ታውቋል። ዝርዝሩን ይዘናል። ክቡራን ተመልካቾች እነዚህንና ሌሎች መረጃዎችን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ቪዲዮ ላይክ እና ሼር፣ ቻናሉ ሰብስክራይብ እና የዶል ምልክቷን በመጫን ቤተሰብ ይሁኑ እያልን ወደ መረጃው አለፍን። በመጀመሪያም በአማራ ክልል እየተካሄደ ያለው ጦርነት ከፍተኛ ሰብአዊና ቁሳዊ ጉዳትን እያደረሰ ዛሬም ቀጥሏል። የብልጽግናው መንግስት እስከ ሰኔ መጨረሻ የሚያደርገው ዘመቻ በማጠናቀቅ ክልሉን ለአድማ ብተናና ሚሊሻ ኃይሎች አስረክባለሁ ብሎ በያዘው ቅድ መሰረት የፋኖ ኃይሎች ይገኙባቸዋል በሚል ወደሚጠረጥራቸው አካባቢዎች ኃይሉን በመላክ ከባድ የተባለ ውጊያ እየተደረገ ይገኛል። ከሰሞኑ ከባድ የተባለ ውጊያ እየተደረገባቸው ካሉ አካባቢዎች መካከል በደቡብ ጎንደርና በማዕከላዊ ጎንደር ዞን የሚገኙ አዋሳኝ አካባቢዎች አንዱ ሲሆኑ በተለይ በሊቦ ከምከም ከባድ ውጊያ ሲደረግ ያለፈ ሲሆን በአካባቢው አሁንም ውጊያው ቀጥሎ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የአካባቢው የመረጃ ምንጮች ገልጸዋል። የመረጃ ምንጮቹ ስለ ውጊያው አጀማመር ሲገልጹም አካባቢው በፋኖ ኃይሎች ስር ለረጅም ጊዜ መቆየቱን አስረድተው ባለፉት 3 ቀናት ግን አካባቢው መልሶ ለመቆጣጠር በተለያዩ አቅጣጫዎች የተንቀሳቀሰው የመንግስት ኃይል በፋኖች ከባድ የተባለ ውጊያ እንደገጠመውና በውጊያውም ከፍተኛ ኪሳራ እንዳስተናገዱ ገልጸዋል። በነበረው ውጊያም ከፍተኛ ወታደራዊ መሪዎች ህይወታቸው እንዳለፈ የተሰማ ሲሆን በዚህም የኮሎኔል የሻለቃና የሻምበል ማዕረግ ያላቸው ወታደራዊ መሪዎች በውጊያው ህይወታቸው እንዳለፈ ተሰምቷል። በዚሁ ቀጠና ከንፍራንዝ ወደ ጉዛራ ተብሎ ወደሚጠራው አካባቢ ሲንቀሳቀስ በነበረ ወታደራዊ ተሽከርካሪ ላይ በተፈጸመ ድንገተኛ የደፈጣ ጥቃትም ከባድ ሰብአዊና ቁሳዊ ጉዳት መድረሱ የተነገረ ሲሆን በጥቃቱ ወታደራዊ ተሽከርካሪው ሙሉ በሙሉ ከጥቅም ውጭ እንደሆነ እንዲሁም በተሽከርካሪው ላይ የነበሩ የመንግስት ኃይሎች ህይወታቸው እንዳለፈ ተገልጿል። በዚሁ ቀጠና በደቡብ ጎንደርም ከባድ የተባለ ውጊያ መደረጉን የአካባቢው የመረጃ ምንጮች የገለጹ ሲሆን በተለይ በእብናት ዛጊዮርጊስ ተብሎ በሚጠራው አካባቢ በሚገኘው ካምፕ ላይ በተፈጸመ ድንገተኛ ጥቃት በመንግስት ኃይሎች ላይ ከፍተኛ የሆነ ሰብአዊና ቁሳዊ ጉዳት መድረሱ ተሰምቷል። ከጥቃቱ በኋላ መደበኛ ውጊያ እስከ ምሽቱ ድረስ መካሄዱን የመረጃ ምንጮቹ አክለው የገለጹ ሲሆን በርካታ አምቡላንሶችም ቁስለኞችን ሲያጓጉዙ መመልከታቸውን ተናግረዋል።
በዚሁ በደቡብ ጎንደር ክምር ድንጋይ ለሁለት ተከታታይ ቀናት ውጊያ መደረጉን የአካባቢው ነዋሪዎች የገለጹ ሲሆን በውጊያውም ከ35 በላይ የመንግስት ኃይሎች ሙትና ቁስለኛ ሳይሆኑ እንዳልቀረ አስረድተዋል። በትላንትናው ዕለት በዋርላ በአራት አቅጣጫዎች የተደረገው ውጊያ ከስከዛሬው የተለየ እንደነበር የተሰማ ሲሆን በሶስቱ አቅጣጫዎች በተደረገው ውጊያ የፋኖ ኃይሎች አብላጫውን ሲያገኙ በአንዱ ግን ሁለቱም ኃይሎች ከፍተኛ ኪሳራን እንዳስተናገዱ ተገልጿል። የአካባቢው ነዋሪዎች የመንግስት ኃይሎች ሕይወታቸው ያለፉ ወታደሮችን በ3 ወራል መኪና ጭነው ሲሄዱ መመልከታቸውን የተናገሩ ሲሆን በፋኖ ኃይሎች በኩልም ከአመራር ጀምሮ ሕይወታቸው ያለፉ እንዳሉ አክለው ገልጸዋል። ይህ በእንዲህ እንዳለ በክልሉ እየተደረገ ካለው ጦርነት ጋር ተያይዞ ከስምሪ ቀጠናቸው በመውጣት የሚጠፉ የመንግስት ኃይሎች ቁጥርም አሁንም እየጨመረ እንደሆነ ተሰምቷል። በትላንትናው ዕለት ብቻ በጎንደር ቀጠና ከ35 በላይ የመንግስት ኃይሎች ከስምሪ ቀጠናቸው በመውጣት መጥፋታቸው የተነገረ ሲሆን እነዚህ የመንግስት ኃይሎች ሙሉ ትጥቃቸውንና የሬዲዮ መሳሪያቸውን ይዘው የፋኖ ኃይሎችን ሳይቀላቀሉ እንዳልቀረ ተገልጿል። በተመሳሳይ በዛው በጎንደር ቀጠና 11 የሚሆኑ የአድማ ብተና ኃይሎችና አዛዣቸው ከነሙሉ ትጥቃቸው ከስምሪ ቀጠናቸው በመጥፋት የፋኖ ኃይሎችን እንደተቀላቀሉ ተሰምቷል። በጠቅላይ ሚኒስትር አብይ ውሳኔ መሰረት በህዝብ ተወካዮች ምክር ቤት የቀረበው ሰነድ ከባድ ተቃውሞ ቀሰቀሰ። በኢትዮጵያ የሚገኙ የሕክምና ባለሙያዎች ደሞዛችን ይሻሻልልን፣ እየራብን መስራት አልቻለም፣ እርካታ የቤት ኪራይ ከፍልን ብለው የሥራ ማቆም አድማውን በቀጠሉበት ጊዜ የብልጽግናው መንግስት ዶክተሮቹንና ህዝቡን በሚመለከት በፓርላማ ያሳለፈው ውሳኔ አስደንጋጭ ሆኗል። ከሰሞኑ የገንዘብ ሚኒስትሩ አህመድ ሺዴ በፓርላማ ተገኝተው በ2018 በጀት ዓመት የጤናው ስርዓት እንደማይሻሻልና ባለፈው ዓመት ከተያዘው በጀት ያነሰ እንደተመደበ አሳውቀው ነበር። ይህንን አስመልክቶ የኢትዮጵያ ጤና ባለሙያዎች ንቅናቄ ባወጣው መግለጫ ሁሉም የኢትዮጵያ ጤና ተቋማት ባለሙያዎች በሆስፒታሎች በር ላይ ሆነው ድምጻቸውን ባሰሙበት ከ200 በላይ የጤና ተቋማት ስራ አቁመው መንግስትን ህጋዊ ጥያቄ እየጠየቁ ባሉበት በአሁኑ ሰዓት ይኸው በድጋሚ ከ2017 ዓ.ም ያነሰ በጀት በ2018 ዓ.ም ለጤናው ዘርፍ መድቧል ሲሉ ጠቅሷል። በትንሹ ከሀገሪቱ አጠቃላይ በጀት 15%ን ለጤና ዘርፍ መመደብ አለበት የሚለውን በናይጄሪያ አቡጃ የተደረገውን ስምምነት ማህበሩ አስታውሶ ኢትዮጵያ ይህን ስምምነት ብትፈርምም ለቀጣይ 2018 ዓ.ም 3.1 ቢሊዮን ዶላር ወይም 60 ቢሊዮን ብር ብቻ መድቧል። ጉድ ነው ሲል ገልጿል። ይቺ በጀት ምን ያህል መድኃኒት ከውጭ እንደምትገዛ፣ በዚህ ገንዘብ ምን ያክል የሕክምና ዕቃዎችን ከውጭ እንደምናመጣ፣ በዚህ ብር ስንት የጤና ተቋማት እንደሚታደሱና እንደሚገነቡ ፈጣሪ ወቀው ሲል አስታውቋል። ማህበሩ አክለውም አብዛኛው የጤና በጀት የሚሸፈነው ከውጭ በሚመጣ እርዳታ ነበር። እሷም በዚህ ዓመት የአሜሪካ ተራድኦ ድርጅት ዩኤስኤድ መቋረጥ ጋር ተያይዞ ተቋርጧል ያለ ሲሆን ሚኒስትር ዴኤታው ደረጀ ደጉማ እንደ ባለሙያና እንደ ፖለቲከኛ ይህንን ጉዳይ ማስተካከል ሲገባው ለማበድ አንዳሙስ የቀረውን የሚስኪን ባለሙያ የሙያ ፈቃድ እንደሚቀማ በሚዲያ ላይ በመቅረብ ያስፈራራናል በማለት ምን አይነት አስከፊ ጊዜ ላይ ነን ሲል አስታውቋል። ማህበሩ በመጨረሻም አገዛዙ ከፍተኛውን በጀት ለመከላከያና ለአፋኝ ደህንነት ተቋማት ሲመድብ በተቃራኒው ለአገር ልማት የሚያስፈልጉ ፕሮጀክቶችን በማቆም የጀመራቸውን ብልጭልጭ ፕሮጀክቶች ለማስጨረስና ለጤናና ለትምህርት ዘርፉ በቂ በጀት አለመመደቡ አገሪቱን እንደሚያዳክምና ለከፍተኛ ችግር እንደሚያጋልጥ አሳስቧል። በመጨረሻም ጀነራሉና ፕሬዝዳንቱ ስልጣናቸውን እንዲያስረክቡ ውሳኔ እንደተላለፈባቸው ተገለጸ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በአስቸኳይ ስልጣናቸውን እንዲያስረክቡ ዶክተር ደብረጽዮን በበላይነት የሚመሩት ህወሓት ውሳኔና ትዕዛዝ ማስተላለፉ ተሰምቷል። ፕሬዝዳንቱ በህወሓት ስልጣናቸውን እንዲያስረክቡ በተጠየቁ ሰዓት አብሮ ፕሮፖዛል እንደተሰጣቸው የተሰማ ሲሆን ፕሬዝዳንቱ ግን ፕሮፖዛሉን ሳይቀበሉ እንደቀሩና ይህንን ፕሮፖዛል የማይቀበሉ ከሆነም ህወሓት እርምጃ ወስዳለው ሲል ማስጠንቀቁ ተሰምቷል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በህወሓት እንዲያስረክቡ የተጠየቁ ስልጣናቸው የትግራይ ሰራዊት ዋና አዛዥነታቸውን ያሉት ለጉዳዩ ቅርበት ያላቸው የመረጃ ምንጮች በቀረበው ፕሮፖዛል ላይም ይህንን ስልጣናቸውን ካስረከቡ በኋላ ከአራቱ የትግራይ ሰራዊት አዛዦች መካከል አንዱን መርጠው ወታደራዊ አዛዥ እንዲያደርጉና እሳቸው በጊዜያዊ አስተዳደሩ ፕሬዝዳንትነታቸው እንዲቀብሩ ህወሓት መወሰኑን ገልጸዋል። የመረጃ ምንጮቹ አክለውም ሌተናል ጀነራል ታደሰ ወረደ ይህንን የህወሓት ውሳኔ እንዲያስፈጽሙ የማስፈጸሚያ ሰነድ ጭምር ተሰጥቷቸው እንደነበር የገለጹ ሲሆን ሆኖም ጀነራሉ ይህንን የህወሓት ውሳኔና ሰነድ ሳይቀበሉ እንደቀሩ አስረድተዋል። ይህ የጀነራል ውሳኔ የህወሓት አመራሮችን ክፉኛ እንዳስቆጣ የተሰማ ሲሆን ጀነራሉ ውሳኔያቸውን እንዲያስተካክሉ በህወሓት ሰዎች የጊዜ ገደብ እንደተሰጣቸውና የጊዜ ገደቡ ካለፈ በኋላም ህወሓት ከባድ እርምጃ እንደሚወስድ ማስጠንቀቁን የመረጃ ምንጮቹ ገልጸዋል። ጀነራሉ ውሳኔያቸውን ሳያስተካክሉ የተቀመጠው የጊዜ ገደብ ካለፈ ህወሓት በቀጣይ የሚወስደው እርምጃ አደገኛ ሊሆን ይችላል ሲሉ የገለጹት እነዚህ የመረጃ ምንጮች በትግራይ ያለውን ውጥረት ከምን ጊዜውም በላይ ከፍ ሊያደርገው ይችላል ሲሉ ስጋታቸውን ገልጸዋል።
ክቡራን ተመልካቾች ለአሁን ያዝናቸው መረጃዎች በዚህ አበቁ። ቪዲዮን ላይክ እና ሼር፣ ቻናሉን ሰብስክራይብ እና ጆይን በማድረግ ቤተሰብ ይሁኑ እያልን ተሰናበትን።